ሰላም ፋሚሊዎች እንዴት ናችሁ? ዲኖ ነኝ። በዛሬም በአዲስ ቪዲዮ መጥቻለሁ። ትናንትና አንቦክሲንግ ቪዲዮ ለቅቄላችሁ ነበር። ያላያችሁ ገብታችሁ ዩት ጋብዛችኋለሁ። ማስተር ካርድ ማውጣት የምትፈልጉ ልጆች ዛሬ ፍሪና በነፃ እና ታማኝ የሆነ ኤክስቼንጅ አምጥቼላችኋለሁ። እሱም ባይቢት ነው። ባይቢት ማስተር ካርድ አብዛኞቻችሁ ታውቁታላችሁ። እኔም ለብዙ ክፍያ የምጠቀመው ነው። ቨርቹዋልና ፊዚካል ማስተር ካርድ አላቸው። ፊዚካል ማለት በኤቲኤም አይነት የሚመጣልን ማለት ነው። ፊዚካሉን ከፈለግ $30 ልናስመጣ እንችላለን፣ ግን እኛ ሀገር አንልክም ብለዋል። ማለትም ኢትዮጵያ ውስጥ አይልኩም። ቨርቹዋል እኛ መጠቀም እንችላለን። ቨርቹዋል ማለት ስልካችን ላይ ያለ ማለት ነው። እኔ ለብዙ አሊኤክስፕረስ ላይ ኦርደር ሳደርግ መቼም ታቁኛላችሁ፣ አሊኤክስፕረስ ላይ ክፍያ የምፈጽመው በሱ ነው። እሱ ስላለን እንደፈለገን ክፍያ ልንፈጽም እንችላለን። እንደፈለገን ስንል ማይቀበልባቸው ቦታም አለው። ፌስቡክ ቡስት ላይ ይቀበል ይችላል። ቨርቹዋል ላይ ይፈልግ ይችላል። ዲጂታል ይፈልግ ይችላል። እኛ ምን እናደርጋለን? ዛሬ ቨርቹዋል እናወጣለን እዚሁ ሀገራችን ሆነን። አብዛኛው ደግሞ ኢትዮጵያ ውስጥ ነው ማስተር ካርድ ለማውጣት 4000 እና 5000 ብር በቃ ብዙ ሺህ ብሮች ትጠየቃላችሁ። በነፃ እንዴት እንደምታወጡ አሁን አሳያችኋለሁ። የሚያስፈልጋችሁ ናሽናል አይዲ ወይም ፓስፖርት ነው። ናሽናል አይዲ ፓስፖርት ካላችሁ ከኔ ከቴሌግራም ቻናል ላይ ሊንኩን ልታገኙ ትችላላችሁ። ወደሱ መግቢያ ትገባላችሁ። ሳይን አፕ ታደርጋላችሁ፣ KYC ትፈጽማላችሁ። በመቀጠልም ደግሞ ማስተር ካርዳችሁን እንዴት እንደምታወጡ አሁን በሚቀጥለው ቪዲዮ አሳያችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ አሁን ወደ ቪዲዮ እንሄዳለን። መጀመሪያ ወደ ባይቢት አፕሊኬሽናችን እንገባለን። ዛሬ ማታ ነው የከፈትኩት። ዲፖዚት ሚላምቶል KYC ስለፈጸም ነው። ሴኩሪቲያችን ቼክ በደንብ ማድረግ አለብን። የኛ ሴኩሪቲ ሎ ስለሆነ ሴኩሪቲያችንን ጠንካራ እናደርጋለን። ለምሳሌ ስልክ ቁጥር በማስገባት ሞባይል ሚሊዮን ነክተ ነው ትንሽ ሎድ ያደርጋል። ፈዝዳ መቶልናል። እናልፈዋለን። በመቀጠልም ሎድ ያደርግልናል። ከዛን ሲጋ ሴንድ ኢሜይላችን ላይ ኮድ ልኮልናል። ኢሜይል ላይ እንገባለን። ሴኩሪቲ ኮድ ልኮልናል። ሴኩሪቲ ኮድ ላይ እንገባና ኮፒ በማድረግ 619780 የሚለው ኮዳችን ነው። ለ5 ደቂቃ የሚቆይ ኮድ ነው። ፔስት እናደርጋለን። ከዛን እዚህ ላይ ሌላ ሀገር አምጥተን ኢትዮጵያ እንለዋለን። ይሄን ኢትዮጵያ ከዛን ስልክ ቁጥራችንን እናስገባለን። ስልክ ቁጥራችንን ካስገባን በኋላ ቬሪፋይ ኮድ እንለዋለን። ከዚህ ላይ ያመጣልናል። እሱ አስፋለን ኮድ ብሏል። ኮዳችን በስልካችን ገብቶልናል። ጽፏለን። ሰክሰስፉል ብሎናል። ቁጥራችን አሁን አዳርገናል። በመቀጠል ደግሞ ጉግል አውተንቲኬሽን አለ። እሱ ዋናውና ትልቁ ሴኩሪቲ ነው። ኢሜይላችን ላይ ኮድ ተልኮልናል። አሁን ወደ ኢሜይላችን በመመለስ ሴኩሪቲ ኮድ እንወስዳለን። ኮፒና እሱንም 081120 የሚለውን ኮፒ አድርገን ወደ አፕሊኬሽናችን እንመለሳለን። አፕሊኬሽናችን ላይ ራሱ ፔስት በማድረግ ያስገባልና ኮንቲኒው እንላለን። እዚህ ጋር ኮድ ይሰጠናል። ኮፒ አድርገን ኔክስት እንለዋለን። ይህን ኮድ ለማንም ማሳየት የለባችሁም። ይህ ኮድ ማለት የእናንተን ኢሜይል ያገኘ ሰው በዚህ ኮድ አማካኝነት መግባት ይችላል። ኮዳችንን እዚህ ጋር ፔስት እናደርገዋለን። በመቀጠልም ደግሞ ስም እንሰጠዋለን። እናንተ ስም የምትፈልጉትን መስጠት ትችላላችሁ። ለመለየት እንዲያመች እኔ ስም ሰጥቶት ከዛን አድለዋለሁ። እዚህ ጋር የተለያዩ ኮዶች ያሳየናል። ለእናንተ በብላክ ነው የሚያሳያቸው ሪካርድ ማድረግ ስለማይቻል። በመቀጠል ራሱ ኮዱን ኮፒ አድርጎ ሲያስገባው አሁን እንደምታዩት ሴኩሪቲው ሃይ ሆኗል። በአረንጓዴ ቀደም ብሎ ነበረ። ያው እንደዚህ ሊሆን የቻለው ስልክ ቁጥርና ጉግል አውተንቲኬሽን ስላስገባን ነው። በመቀጠል ወደ ኋላ ተመልሰን እዚህ ጋር ካርድ የሚለውን እናከዋለን። ካርድ ላይ አክቲቭ ነው እንለዋለን፣ ወይም ቪው ማይ አፕላይ ትሉታላችሁ። በመቀጠልም እንደዚህ አድራሽ ሞላ ያደርገናል።
እዚህ በትልቁ እንደማሳያችሁ ኢትዮጵያ አዲስ አበባ ብየዋለሁ። ስለዚህ እንደፈለግን ብንሞላው ችግር የለውም። እነዚህ ሁለት ቲክ እናደርጋቸውን ቲክ እናደርጋለን። አዲስ አበባ እና ኮዱን ደግሞ 1000 በማለት አልፌዋለሁ። እነዚህን አድራሾች እንደፈለግን ብንሞላቸው ችግር የለውም። ምክንያቱም እዚህ ሀገር ላይ ማስተር ካርዱ ፊዚካሉ ስለማይላክ ከዛ እዚህ ጋር ማስገባቸውን እያንዳንዱን ያቸው ፕራይቬት ትሬድ እንለዋለን። ከዛም በመቀጠል ደግሞ አምስተኛ ላይ ያለውን እንነካዋለን። በመቀጠል ደግሞ ሁለተኛ ላይ ያለውን በመቀጠል ደግሞ እዚህ ጋር ደስ ያለን መምረጥ እንችላለን። ወራዊ ገቢ ነው የሚለው። ከዛ ኔክስት እንለዋለን። ኔክስት ካልን በኋላ ኮንፊርም ኢንፎርሜሽን ይላል። ሶ ኢንፎርሜሽናችን ይህን ይመስላል። ስልክ ቁጥርና ኢሜል መጀመሪያም ስከፍት የሚያመጣ ችግር የለውም። ስልክ ቁጥራችንን ግን መጀመሪያ ሴኩሪቲ ላይ መሙላት አለብን። በመቀጠል ደግሞ እዚህ ጋር ኦፕሽናል የሚለውን ወይም ሪፈራል ኮድ የሚለውን ሪፈራል ኮድ እኔ እዚህ ኮመንት ላይም ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ስክሪኑ ላይ እንደምታዩት ይህን ኮድ ታስገባላችሁ። በመቀጠል ሁለቱን ቲክ አድርጋችሁ ሰሚት ትሉታላችሁ። ሰሚት ካላችሁ በኋላ 5 ደቂቃ ባልሞላ ጊዜ ውስጥ ይኸው ኮንግራ ብሎ አፕላይ ያደረግነውን ማስተር ካርዳችንን አመጣውልናል። ትንሽ እንጠብቀዋለን። ያስጠብቀናል። አክቲቭ ካርድ የሚለውን እናኳለን። ትንሽ ሎድ ያደረገን እንጠብቀው። ቪው ማይ ካርድ የሚለውን ቪው ማይ ባይቢት ካርድ ለነኳለን። ይሄው ሎድ ያደረገ ነው። እዚህ ጋር ቶፕ አፕ ይላል። $0 ያሳያል። እንዴት አድርገን ቶፕ አፕ እንደምናደርግ በሌላ ቪዲዮ አሳይቻችኋለሁ። ያላያችሁ ገብታችሁ ይዩት። እዚህ ጋር ስማችንን ያመጣለን። ስም ቬሪፋይ ያደረግንበትን ስም ነው የሚያመጣለን። ይህን ይመስላል። አይን ምልክቱን ስናኩት ማስተር ካርዳችሁን ነምበራችሁን ይሰጣችኋል። እንዳያችሁት ማስተር ካርዱን በአንዴ ወይም በትንሽ ጊዜ ውስጥ ማውጣት ችለናል። ኤክስፓየርድ ዴይ ያለው ሲቪቪ እና ካርድ ነምበሩ አለ። እንደዚህ አድርገን ልናወጣ እንችላለን። ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ። ቨርቹዋል ማስተር ካርድ አለ ማለት ነው። ከዚህ በኋላ ከአሊኤክስፕረስ ደግሞ እንዴት እቃ ማዘዝ እንደምችሉ ከዚህ በፊት ቪዲዮ ሰርቻለሁ። የሚያስቸግራችሁ ነገር ካለ ልተባበራችሁ ስለሚችል በቴሌግራም ቻናል መቀላቀል ትችላላችሁ። የዛሬ ቪዲዮአችን ይህን ይመስላል። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ግን እዚህ ጋር ያስቀመጥኩላችሁ ቪዲዮ ማየታችሁን እንዳትረሱ። አዲስ አንቦክሲንግ እቃ ነው። ለእናንተም ጠቃሚ መረጃ በዛው ተናግሬያለሁ። ገብታችሁ ማየታችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።